بسم الله الرحمن الرحيم ادع إلى سبيل ربك بالحكمة والموعظة الحسنة وجادلهم بالتي هي أحسن إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين. على نبينا محمد وعلى آله وصحبه أجمعين. كتاب التوحيد بكلام مع الشيخ سالم الفوزان وعبد الله الفوزان حفظه الله جل وعلا. سلا توحيد من هنا كتاب نورا كتاب بمعنى مكتوب نو كتاب بمعنى مكتوب وهذا كتاب أي مكتوب يعني كتاب معرف بأصلك أن يفلقه يجلد راسه ما يكتب به شيء يسمى كتابا هو نجر ميصاف بالنجر كتاب ተብሎ ይባላል ወርዞች ተጽፈው የሚቀመጡበት ክታብ ሙሉ ራሱ ክታብ ተብሎ ይባላል። ይሄኛው አይደለም እኛ ምንቀረው የምታዩት ይሄን አይደለም ምንቀረው የተፈለገበት መክቱቡ ነው። አልክታብ በማና መክቱብ ስለሆነ አይ መክቱብ ተውሂድ በተውሂድ ዙሪያ ተጻፈ በአላህ ጀለ ወዐላ አምልኮ በአላህ ጀለ ወዐላ ዒባዳ አላህን ጀለ ወዐላ በማምለክ ወይም በተውሂድ ዙሪያ ሚነግረን የሆነ ክታብ ነው ይላል። እንግዲህ ተውሂድ ትልቅ ቦታ አለው። ሼክ አልፈውዛን ከጻፋቸው ክታቦች ትላልቅ ከሆኑ ክታቦች አንዱ ክታብ ይሄኛው ነው። ምናልባት ውስጡን ትንሽነቱን አይተው በርካታ ዚሉቆች አሉ እና እላዩን አይተው ውስጡ ላይ ግን በርካታ ፈዋኢዶች በርካታ ነገራቶች አሉበት። فهمها من فهمها وجهلها من جهلها ጉዳዩ እዛ ቦታ የተገነዘበው በታቂቃ ተገንዝቦታል። ያላወቀው ምን እንዳላወቀው ባላዋቂነት ሄዱበታል። في باس طويل او عقيده اهل السنه والجماعه واهميه التوحيد والعقيده ስለ አህሉ ሱና ወልጀማዓ አቂዳ ተውሂድ ከቁርአን ሐዲስ ያለው ተቀምጦበታል። ተውሂድ አቂዳ አንገብጋቢ እንደሆነ አስፈላጊ እንደሆነ አስቀመጡበት ትልቅ ሆነ ክታባቸው ነው። ይሄኛው ክታብ ሰዎች አለጥሮች ከበዳአ መውጣት እንዳለባቸው በዛው ያይዘው መጨረሻ አካባቢ እንደ ሪሳላ ያወጣት ለበዳአ ያጻፏት ትንሽ ሪሳላ ነገር ነበር። እሷን ጨምሮ መጨረሻ የተቀመጠ ሆነ ክታብ ነው። ትልቅ ፈዋይድ ትልቅ ጥቅም ያለበት ሆነ ክታብ ነው። ለጡላቦች ለአዲስ ጀማሪዎችም ጭምር ስለ ተውሂድ በደንብ አድርጎ የሚነግራቸው ክታብ ነው። በዚህ መልኩ አቂዳው ተውሂድ የሚል ክታብ አላቸው። በዚህ መልኩ አቂዳው ተውሂድ የሚል ክታብ አላቸው። ኢንሻአላህ ተነዙሩ ባደሂን እና ያ ክታብም አስፈላጊ አንገብጋቢ ትልቅ ሆነ ክታብ ነው። ይህን ክታባቸው ትልቅ ቦታ አለው፣ ትልቅ ደረጃ አለው፣ ትልቅ ነገር ያለው መሆኑ መገንዘብ ያስፈልጋል። ስለ ተውሂድ የሚነግረን ክታብ ነው። አልክታብና መክቱብ ነው። التوحيد لغة እንግዲህ በርካታ ቦታ ይባላል። እንግዲህ መስደሩ وحد ነው وحد يوحد توحيدا ነው اذا جعل الشيء واحدا እንግዲህ አንድ ነገር አንድ አድርጎ ሲመለከት وحد ተብሎ ይባላል። ስለዚህ التوحيد አንድ ነገር አንድ ማድረግ ራሱ በቋንቋ ደረጃ ተውሂድ ተብሎ ይሰየማል። አንድ ነገር አንድ አድርገው ስትሄዱ وحد الرجل الشيء ተብሎ ይባላል። ስለዚህ ይሄን ነገር አንድ አደረገ በሚለው ማዕና ይተጠናል። ዘመን ይሄ ነገር ትልቅ ቦታ ያለው ትልቅ ደረጃ ያለው ነገር ነውና እንደ ሰላጊ ፈዱላ ጀለ ወዐላ በመختص به አላህ ጀለ ወዐላ በተነጠለበት በሆነ ነገር በአጠቃላይ አላህ መነጠል በጥቂቃል ተውሂድ ተብሎ ይባላል። አላህ ጀለ ወዐላ ባለበት መልኩ አላህ ራስ የሚሆንበት ነገር አለ። በእያንዳንዱ ነገር የሚነጠልባቸው ነገራቶች አሉ። በእነዛ ነገራቶች አላህን ጀለ ወዐላ አንድ አድርጎ ማምለኩ ተውሂድ ተብሎ ይባላል ማለት ነው። التوحيد أول ما أمر الله جل وعلا في كتابه توحيد مجمرة الله جل وعلا كتابه لا يزبطنا وأول ما أمر به العباد بالاوش مجمرة يزبط قداي توحيدنا والله جل وعلا دنيا لا إنجلي ياسجنن لا توحيدنا الله جل وعلا وما خلقت الجن والإنس إلا ليعبدوا إياه الله جل وعلا وسع أقالن تنم جنوتهم يهون سوتهم الله لما أملاك ليوحد الله جل وعلا في العبادة وبما اختص به سبحانه جل وعلا الله جل በተነጠለበትና አንድ ሆነበት ጉዳይ አንድ አድርገው አላህ ለማምለክ እንጂ ዱንያ ላይ አላስገኘኋችሁም በማለት አላህ ጀለ ወዐላ ያወሳል። ዱንያ ላይ የተገኘንበት ትልቁ ዓላማ አላህን ጀለ ወዐላ ለማምለክ ነው። የተላክነው በተውሂድ የተፈለቅነው በተውሂድ ነው። አላህ ጀለ ወዐላ ለዚህ ነው
ቁርአኑ ላይ በበርካታ መልኩ ለተውሂድ ተናገረበት ስለዚህ ተውሂድ ጉዳይ በቀላል ሚታይና በትንሹ የሚሄድ ጉዳይ አይደለም ትልቅ ደረጃ ያለው ትልቅ ቦታ ያለው እያንዳንዱ አካል አህምያነቱን አውቆ አንገብጋቢነቱን አውቆ በጣም አሳሳቢነቱን አውቆ ደረጃ እንዳለ አውቆ እቴና ትኩረት ያደርግበት የሚገባ ትልቅ የአህሉሱና ወልጀማ አቂዳና አካሄዳቸው ተውሂድ ነው ነቢያቶች የነበሩበት መንገድ ስለሆነ ከአደም አለይሂ ሰላም ጊዜ እስከ ነብዩ መሐመድ አለይሂ ሰላቱ ሰላም የነበሩት ነቢያቶች ባጭሩ ያሉበት እንዲሁም ከኑ ጊዜ ጀምሮ የነበሩ ከዛ እስከ ነብዩ መሐመድ የነበሩ መልእክተኞችም ያስተማሩት የነበሩበት ትልቁ ተውሂድ ተውሂድ ሲበላሽ ሁሉ ነገር ስለሚበላሽ ለሁሉ ነገር ከሁሉ ነገር በስተፊት ቅድሚያ ተውሂድ ነው የሚያስፈልገው ስለዚህ የተውሂድ ጉዳይ አንገብጋቢ ነው አላህ ጀለ ወዐላ ተናገረ ለቀድ ባሰና ፊ ኩል ኡመት ረሱል አን ይዕቡዱላህ ነው አላህ ጀለ ወዐላ እያንዳንዱን መልእክተኞችን ሊከናቸዋል በእያንዳንዱ ስላልናቸው መልእክተኞች ደግሞ አላህን ጀለ ወዐላ አምልኩ ብለው የሚያዙ ሲሆንና እንዲሁም ከአላህ ጀለ ወዐላ ውጭ የሚመለኩ ነገራቶችን በአጠቃላይ ጣሏቸው ብለው ተዋቸው ብለው የራቋቸው ብለው የሚያዙ ሲሆን ሊከያቸው አላህ ጀለ ወዐላ ያወሳል ስለዚህ የተውሂድ ጉዳይ ትልቅ አንገብጋቢ ነው ሸሪዓችን ላይ አላህ ጀለ ወዐላ ያስቀመጠው ለዚህ ነገር መልፋት ማስፈልጋል ለዚህ ነገር እንደ ነብያቶቹም የተለያዩ ጉስቁልና የተለያዩ ሙሲባዎች የተለያዩ በላዎች የተለያዩ መሸቃዎች ሊደርስብታሉ ተውሂድን በአግባቡ መገንዘብ ያስፈልጋል ትልቅ ቦታ እንዳለው ማወቅ ያስፈልገናል ተውሂድ አላህ ጀለ ወዐላ የሰላም ምንጭ ነው ያደረገው ተውሂድ መصدر الامر ነው ተውሂድ የሰላም ሁሉ ምንጭ ነው ለዛ አላህ ان الذين قالوا ربنا الله ثم استقاموا تنزل عليهم الملائكه الا تخافوا ولا تحزنوا وابشروا بالجنه التي كنتم توعدون الى الله جل وعلا وصف هذه الانصار ان الذين قالوا ربنا الله اي ومعبودنا الله وخالقنا الله منا ملكه يكلقر ጌታችን الله جل وعلا ነው ثم استقاموا على عباده الله جل وعلا وحده وعدم الاشراك به በአላህ ጀለ ወዐላ ተያጋሩ ማጋራትን ተተው በአላህ ጀለ ወዐላ አምልኮ በአላህ ጀለ ወዐላ ዒባዳ አንድ ሆነው የተንቀሳቀሱ ነው አላህ ጀለ ወዐላ እነዚህና قالوا ربنا الله قالوا ومعبودنا الله جل وعلا ምንና መልከው ጌታ አላህ ጀለ ወዐላ ነው ካሪቃችን የረዘቀን ምንና መልከው አላህ ጀለ ወዐላ ነው ثم استقاموا على العباده انا عباد الله جل وعلا وحده وقاموا بما امر الله جل وعلا به ورسوله الله ባዘውና መልእክተኛቸው ባዛቸው ጉዳይ ቀጥ ብለው የቆሙ ይሁን አካላቶች تتنزل عليهم الملائكة هنا جال أجلاቸው መጥቶ በደረሰ ጊዜ መላእክቶች ይሰፍሩባቸዋል ይወርዱባቸዋል ألا تخافوا ولا تحزنوا ألا تخافوا لما تقدمون إلى ለምትሄዱበት ሀገር አትፍሩ ጀነም እንገባለን እንሰቃያለን ብላችሁ አትፍሩ وهذا نتيجة التوحيد ይህ የተውሂድ ውጤት ነው አትፍሩ ጀነም እንገባለን እንስቃያለን አላህ ያሰቃየናል በላ ያደርስብናል ሙሲባ ያደርስብናል እንግዲያው ከሰብን ወደምን ብላችሁ አትበሉ ولا تحزنوا እንዲሁም ለምትሰውት ዱንያ ለቤተሰቦቻችሁ ለልጆቻችሁ ለእህታችሁ ለቤተሰቦቻችሁ ዱንያ አትጨነቁ ብለው ይሏቸዋል አሊያ ሞታችሁ ላይ በመሟሟታችሁ መስቦና ማማት እንሞታለን ብላችሁ አትጨነቁ ወአብሽሩ በጀነተ ለቲ ኩንቱም ተውዓዱ እንግዲያው ተባሰሩ በዛችኛው ጀነት ቃል ይገባላችሁ በነበረቻው ብለው ይሏቸው وهذا كله ايها الطلاب نتيجه التوحيد يبقى አጠቃላይ የተውሂድ ምንጭ ነው اذا توحيد يا دنيا يا اخره يا سلام ምንጭ توحيد አኺራ የሚገነባበት አላህ የምትፈራበትና የምትዝበት ትልቁ ጸጋ ትልቁ ኒዕማ والتوحيد ለዚህ ተውሂድ እንኳን ጽፋ ቀን በቀን ተናግረህም ቀን በቀን ጽፈህም በየዕለቱ ኪታብ ቢታተም ተውሂድ ጉዳይ አልክ በየዕለቱ መናገር ያልኳቸው አይደለም በየዕለቱ ኪታብ ቢታተም የሚያልቅ ነገር አይደለም የሚቆም ነገር አይደለም ነብዩ አለይሂ ሰላቱ ወሰላም ያስቀመጡበት አላህ ጀለ ወዐላ ያስቀመጠበት ትልቅ ሆነ መርህ ተውሂድ ስለዚህ ተውሂድን ከልጅነት ጀምሮ ተውሂድ መቅራት ያስፈልጋል ከልጅነት ለልጅ ተውሂድ ያስፈልጉ የሚሉት ሙብተዲዓዎች ናቸው ለልጅም ተውሂድ ያስፈልጋል አለመን ነብዩ አለይሂ ሰላቱ ወሰላም ተውሂድ ተውሂድን አስተምረዋል ልክ ለእያንዳንዱ አካል ለትልቁም ለትንሹም ለሴቱም ለወንዱ إنما بعث للتوحيد وإنما بعث النبي عليه الصلاة والسلام للكبار والصغار يتلاقون يتلقون أيها الطلاب لا تريد يتلقوا يتلاقوا الدائكونا علموا التوحيد تتعنا تريد يفلقباتهم ልጆች ተብለው ይፈልግባቸው ስለዚህ ተውሂድ አንገብጋቢ አስፈላጊ ሸሪዓ ትልቅ ቦታ ያለው አላህ ተዓላ ትልቅ ነገር ያስቀመጠለት ሆነ ጉዳይ ነው
ስለዚህ የሰላም ምንጭ ነው ተውሂድ ለሚቶቹ የላከበት ነው አላህ እኛን ዱንያ ያስገኘው ትልቁ አጀንዳ ተውሂድ ነው ነብዩ አለይሂ ሰላቱ ወሰላም ተንቀሳቀሱትን በተውሂድ ነው ያስተማሩ ተውሂድ ነው يقول ابن تيمية رحمه الله تعالى وكان النبي عليه الصلاة والسلام يعلم التوحيد النبي عليه الصلاة والسلام توحيدنا يستمر نبر ويحققه يا رجال نبر النبي عليه الصلاة والسلام حتى قاله رجل ما شاء الله وشئت فقاله عليه الصلاة أجعلتني لله ندا ابن تيمية رحمه الله تعالى وكان النبي عليه الصلاة والسلام يوقف توحيده ويعلمه أمته النبي عليه الصلاة والسلام توحيدنا رجال نبر أمته يستمر نبر قد حقق النبي عليه الصلاة والسلام هذا التوحيد الكامل يرمون يونا بأند بكل ምንም ችግር የለበት አይብ የለበት ወር የለበት ተውሂድን አረጋግጠው ነው የሄዱት على نفسي وعلى غيري በራሳቸው በሌሎችም ቢሆን ነብዩ አረጋግጠው ነው ይህን ተግባር የሄዱት ويعلم لأمته لأمته نبي عليه الصلاة والسلام توحيدን አስተምሩ ነበር حتى قال له رجل እንደው አንዱ ሰው ብሎ አላቸው ነብዩ عليه الصلاة والسلام ما شاء الله وشئت الله شتوال أنتم شتهال بلو على النبي عليه الصلاة والسلام فقال عليه الصلاة والسلام أجعلتني لله ندا قد غضب عليه الصلاة والسلام على هذا الرجل وقال أجعلتني لله ندا ويحك قالوا النبي عليه الصلاة والسلام لا الله جل ولا شريك دركني عندك فقلت ويحك أما إذا لا الله جل ولا شريك دركني عندك قل ما شاء الله الله بيشتغل توتالبا بلو النبي عليه الصلاه والسلام كف بلو تناገሩ እስከሚወሩ መታቸውን ሰውይ ያስተምሩ ነበር ابن تيمية رحمه الله تعالى አው ነብዩ عليه الصلاه والسلام ما شاء الله وشئت ሲላቸው ሰውይን አስተማሩ عليه الصلاه والسلام الله جل وعلا ብቻውን ተዋርዳል ምን ነው በመሽያ አላህ جل وعلا እና ነብዩን عليه الصلاه والسلام አንድ አድርጎ እንዲያጋራቸው ይናዘዙት ረሱል አለይሂ ሰላቱ ወሰላም ታዲያ ባሁኑ ዘመን ትላላችሁ መቃብር በሚያመልከው አትናገሩ የተባልክ ነው ሼኾችን የሚያመልከው አትናገር የተባልክ ነው ቀናትን የሚያከብረው አትናገር የተባልክ ነው ነብዩ አለይሂ ሰላም ይህን ሳቢ ግን አጀዐልተኒ ሊላሂ ንደን ለጌታህ ለአላህ ጀለ ወዐላ ሸሪክ አደረከኝ እንዴ ብለው ተቆጡ አለይሂ ሰላቱ ወሰላም ታዲያ በዚህኛው ቃል ናክር ዛሬ ከተቆጡ ነብዩ አለይሂ ሰላቱ ወሰላም ድንበር የሚያልፉባቸው በዘፈን በማንዙማ ዘፈን ድንበር የሚያልፉ ሰዎች ምን ትላላችሁ ባውራቶቻቸው ሱፊዎች ድንበር የሚያልፉባቸው ምን ትላላችሁ በየቦታው በነብዩ አለይሂ ሰላም ተወሱል የሚያደርጉ ሲጋሳ የሚያደርጉ ምን ትላላችሁ የባሰ ይሆናል ማለት ዘንተ ወይድን ነብዩ አለይሂ ሰላቱ ወሰላም ሀገራ ካን ያፈቅ እንዲህ ያረጋግጡ ነበር ወይዕልሙ ለኡመቲ ለኡመታቸው አስተምሩ ነበር ነብዩ አለይሂ ሰላም ስለዚህ የተውሂድን ጉዳይ ማስተማር ማግለጽ መናገር አስፈላጊ ነው ተውሂድን ለእያንዳንዱ ማስተማር አስፈልጋል አስተምር ታዲያ ነብዩ አለይሂ ሰላቱ ወሰላም ለዚች ቃል ይሄን አክል ተቆጥተው እንደው አላህ ይዘንልህ እያሉ ይሄን አክል አላህ ሸሪክ አደረከኝ ብለው ነብዩ ከተቆጡ ይሄን አክል እንካር ካደረጉበት ያንተ በአሁኑ ዘመን እንካር ለማድረግ ሽርክ ላይ ምልክት ነው በሽርክ አክበር እንካር ለማድረግ ምን ይቆጠራል ለስሙ በየጊዜው ቁጭ ብሎ ሰይድ ቡኻሪ ሰይድ ሙስሊም አቡ ዳውድ ትርሚዚ ቁጭ ብሎ ያስቀራል لكن لا يمكن الشرك ሽርክ ላይ ቃወም በሙሽሪኮች ቃወሙ ለግሞ ተለግሞ በየቦታው አዳሚ ቁጭ ብሏል ላቦት አንተ እንግራ አላ هؤلاء በእነኚህ ላይ እንካር ማለት ይችላል قد أنكر النبي عليه الصلاة والسلام على هذا الرجل الذي قال ما شاء الله وشئت النبي عليه الصلاة والسلام ما شاء الله وشئت قالوا سويه كتقاوموا ينصبوا كجبي አይደለም ብለው ካሉ እዛ ዛሬ መቃብር የሚያመልኩት ላይ በየመቃብሩ ጣው የሚያደርጉ በየመቃብር የመቃብር አፈር የሚበሉ መቃብሮቹን ያንነኚህ መሻይኮች ያን ወጣላ አቃርቦናል ብለው ሚሉ ለነሱ ሄደው ስለትን ሚሳሉ ለነሱ የሚያዙላቸው አካላቶች በመቃብራቸው ጣው የሚያደርጉ በአፈሮቻቸው መቃብር አፈር ላይ የሚተሻሹ ለነሱ ያላህ ረህመት የሚያወጡ እነሱ ናቸው ብለው የሚሉ ሰዎች ላይ ማትቃወምበት ምክንያት አንተ ምንድን
إما أنت دائر بكتاب الله وسنة النبي عليه الصلاة والسلام ما الله جل وعلا القرآن برسول عليه الصلاة والسلام سنة على واكنة لا يجوز لك أن تعد نفسك من العلماء فعد نفسك من الجهلاء سأولموت راسل موقر سيون كجاهلون راسل موقر كدنا الذي ساتكيفنا وإما لغرض من الأغراض لو نتكن بلاد إما ለገንዘብ ብለው ወይ ለልጆች ብለው ወይ ለመርከዝ ብለው ወይ ደግሞ ከሰው ጥሩ ፊል ለማየት ብለው ምን ነገር የተናገሩ ሸነገለ ተናገሩብን እንዲህ ያሉ ብሎ ሰው ይለኛል ብለህ ፈርሳፍን ትወግማለ መቃብር ገባ እኮ ይሄ ሰው ተገድሎ አይገባ አስገብቶ ነው የሚመለስ እንታቃል ይሄ ይበቃል ለምክር ይበቃቸዋል ሰው እንደማይጠቅማችሁ ከአላህ ዘንድ ሰው እንደማያድናችሁ ከአላህ ዘንድ ሰው አያድናችሁም حتى النبي عليه الصلاة والسلام جاء يا فاطمة سليني من مالي ما شئت لا أغني عنك من الله شيئا لفاطمة أقول أنت فاطمة وكنبرتي عائشة جون تيكين بالله كتاب كالله تقبل أديرش أمانات عليه الصلاة والسلام ዛሬ ሰው ፈርተህ ስለ ሽርክ ማትቃወም ሁላ ዛሬ ሰው ፈርተህ ስለ ተውሂድ ማትናገር ሁላ ነብዩ አለይሂ ሰላቱ ሰላም ማሻአላህ ወሽት የሚለውን እየተቃወሙ አንተ ግን መቃብርን የሚያመልከከር بالله عليك በመቃብር ጣው የሚያደርግ የመቃብር አፈር የሚበላ ለመቃብር ስለትን የሚሳል እዛ ሄዶ አርዶ ደግሶ የሚሄድ ልጅ ሰጡናል ብሎ የሚል እናት ልጅ እናቱ ከሄዳ ምን ነው እንደማህጣ የደረቀ ባኮትን መላይ በወኝ ብላ መስለምንበት አገር መስለምንበትን ቦታ ምን ነው ባክህን ባኮትን ሸይዬ ባኮትን ጌቶቼ ልጅ እኮ ነው ትዳር አታየው ሙሉ 30 አመት ሞላት ባኮትን መላ አድርጉልኝ እያሉ ሚለምኑበት እያየቀጥቢል ሰው ሐላል አኺሩን አቂል አይደለም كيف الله قد الغى عقله عقلون የቃለ ነው እንደ ከልን ካላታደርጉም ለሰው እንደተስተምሩ እንደው ተቃውሞ كيف ነው ايها الطلاب ለተውሂድ መልፋት ያስፈልጋል መናገር ያስፈልጋል መታገል ያስፈልጋል بالله عليك መናገር ያስፈልጋል ጊዜው ከባድ ነው ይሄን አክሽከ ተናወጣበት ዘመን ነው አባት እናቶች ያሉ ከሽርክ ላይ የተፈቁበት ዘመን ነው እነሱ አትቃወም አንተ ወይ ጃሂል ነኝ ብላ በቁጭ ጣላል አሊመን ብሎ ቁጭ በስ አስቀራል አሊመን ብሎ ቁጭ ብሎ ዳዋ ያደርጋል አሊመን ብሎ ኪታብ ይዞ ይዞራል አሊመን ብሎ ሱናን ፈጽማል ብሎ ይፈጽማል ወይ አንድ ከነካቸው እኔም ጃሂል ነኝ ብሎ ተስገባ ቁጭ ብሎ ወይ መርካቶ ገብቶ ተነግስ አሊመን ብሎ በላይ ቁጭ ይላል አሊመን ብሎ ቁጭ ብሎ ያስቀራል ደረሳ ነኝ ብሎ ያስቀራል ያ አላህ ሰውና ሰውነሎ ለዘዊ ለደዋ ብሎ ይዞራል لا يمكن على هؤلاء ايش يشابهوا صح افون قلفوا ሀገራቸው ያለው ሁለት መለከቱ በየቦታው ይወጡላ ተመልከቱ የሰው ወኔ ሞቷል ሐማሱ ለተውሂድ ያለው ወኔ ሞቶበታል ሼክ ለመቆም ያለው ወኔ ሞቶበታል ጡላቡ ሞቷል ኡስታዙ ሞቷል እናስቀራለን ሚሉ ጠለው ፈቃቸው እንጂ በየቦታው ሞተው ዘንድዘዋል ይሄ በየሀገሩ ያለው ሼክ ተመልከቱ በየቦታው ነው ተመልከቷል እዚህ በየቦታው ላይ መቃብሮች ምናክል ስለከሰሩ ይከዳል አብሬት የሚከደው ጉዳላ ያሱ እን ጉራጌዎች ብቻ ላይ የሚከዝ መሰለ እንዴ ከሮሚያ ይመጣ የለም ከድርጫ የሚሄድ የለም ወደብሬት ካናዳ የሚሄድ የለም ከአዲስ አበባ ይመጣ የለም ወንድም ከኢትዮጵያ ከከቡሉ ሁሉ አቅጣጫ እኮ ይመጣል ከርኩ ተመልከተኛው ጉዳ ከይተ ተመልከተው ወደ ኑሩ ሴል ሚሶስን ጉድ የሚያርዱት ጥርት ሚሳሉትን ስለት ሚሰጡት የሚያደርጉት ጉድ ኑሩ ሴልን እኮ የዘየራ ሐጅ ዝያራ ግብለንበት ብሎ ገልቆች ናቸው አሉበት ሐጅ አልተሳካለት ኑሩ ሴል ጋር ሄዶ ዘይራቸው ሐጅ ተሳክቶለታል የሚሉ ናቸው አብሬዝ ላይ ጾም የጾመ የሆነ አካል ሐጅ ባያደርግም ያጁን ቦታ ሸፍኖለታል ብለው የሚሉ ሰዎች ናቸው አብሬዝ ሄዶ ጣፍ ካደረገ በመካ ጣፍ እንዳደረገ ነው ያብረቲን ቀብሬቶ ከተጀራ ነብዩን እንደዘየረ ብለው የሚናገሩበት አይወጡላ እንን ካታደርግም እንደ ምን አፈተቀርቶ ተቆልፏል አትመለከተም እንደ አልከው ዘይዶ የሚያሰሩትን ጉድ አትመለከተም
አልከዘ ልጅ ተጡና ራመታውቱና ይያሉ በየቦታው የሚናገሩት ተመለከቱ በረከት ተጡና ይተመለከቱ ማከፈላ አዳሜ ግን አፉን ቆልፎ ሰው ምን ይለኛል አትበል አላህ ምን ይለኛል በል ለነብዩ አለይሂ ሰላም ሱና እንደሚለፋ ነገር ቁጭ ብላ ትመለከት ሽርክ ያያህ አይታልፈ እያየው ቀጥሎ ነው እዚህ የታለት የሚናገር ከይፈለ እዚህ የሚናገር የታል አሁን እነኛ ሰዎች ባሉበት በየጣጣው ኡስታዝ ሰቢዮች በየቦታው ቁጭ ብለው አድራሉ በአብሬቱ መከበይ በል በቃጣሪው በል ባናጂናው በል ባርከቶው በል በየከባቢ ቁጭ በእናንተራ ምን በርካታ ሰዎች አሉ لكن لا ينكرون على هؤلاء واذا سالتهم يقولوا لك نخاف الناس نخاف ولا ضيق الناس وتندالي لا ينفرالن التوحيد يفرق الناس والتذكر الله ليس توحيد ليفرق بين الناس النبي عليه الصلاه والسلام قد فرق بين الناس بس ما كان النبي ليس والو لابد ان تفرق بينهم የተውሂድ ባለቤትና ሽርክ ባለቤት ማለት ግዴታ ነው የኢማን ባለቤት ተኩፍር ባለቤት ለይተመር ግዴታ ነው ሸሪዓችን አለክ ለምን የኛው መጣ አላህ ተላላ ለምን ተናገረ ነብያቶች በተው ለምን አካተ ወለቀድ ባዘና في كل امه رسول ان يعبدوا الله ويجتنبوا الطاغوت ለምን ነብያቶችን በተው ላካች መስላችኋል ተሳስተውትና ለምን ጠይቁና በተውሂድ ላካቸው ለምን መስላችኋል አስፈላጊ ነው አይተዋሰውም እንደጀለዋል ሁሉም የሚያመልከው ያምልክ እንካሽክ ለንመጣ ያ قوم اعبدوا الله ما لكم من اله غيره ለምን ማስፈለገ ህዝቦች አላህን ብቻ አምልኩ ባልከመታ አምልኩት የላቱም ከአላህ ውጭ ብለው ምን ማስፈለገ መፈረክ አሉ የኢማን ከጉሩ በለንካው ምን ማስፈለገ لماذا سوره الجهاد ለምን ጃታ ወጀ መፈረክ አላስፈለገ በተውሂድ ሽርክ በሚያጋራ ካልን በተውሂደኞች መካከል መለየት አስፈላጊ ካልሆነ لماذا جاهد النبي عليه الصلاه والسلام افرا عمر على ذلك لمن تواقوا ادمياچن በዚህ ለምን ጨረሱ لماذا خرج النبي عليه الصلاه والسلام من مكه ከሙሽሪኮች ከመካ ለምን ወጡ ረሱል عليه الصلاه والسلام አላህን ክደው ነበር ሙሽሪኮች አልካቱም እኮ ካን يقول الله خالقنا ورازقنا አላህ ጀለ ወላ ካሊቃችን ራዚቃችን ነገራችን የሚያሰናብር የሚያበላን የሚያጠጣ አላህ ነው ብለው ይሉ ነበር ሙሽሪኮች لماذا هاجر النبي عليه الصلاه والسلام المدينه لماذا فارقهم لمن تليواቸው ለምን መካን ተወደ መዲና ሄዱ ረሱል عليه الصلاه والسلام በሙሽሪክና በሙሂድ መካከል መለየት ከሌለ በሽርክና በተውሂድ መካከል መለየት ከሌለ ለምን ሳቦች ይብራቸው ወደ መዲና ሰደዱ ለምን ያጃት መጣ ነብዩ عليه الصلاه والسلام ደማምሯቸው የገደሉ ይመስላል የሰው ነፍስ ማስዋጥ አምሯቸው ረሱል عليه الصلاه والسلام ራስ ለላቸው ነው ነብዩ عليه الصلاه والسلام ረኡፍ ረሂም ብለው ወሰፋቸው ናቸው عليه الصلاه والسلام وما ارسلناك الا رحمه للعالمين على سناته ومن رحمته جهاد من كفر بالله جل وعلا ይገባል መፋረቅ የነብዩ عليه الصلاه والسلام ራህመቱን ተላኩበት ትልቅ አረፈ ትልቅ ባብ ስለዚህ ባሁኑ ዘመን ሰዎች እንዳንፋርቅ ብለን እንፈራለን ምን ነው በቃ ሽርክ እንላለን ቦታ ግን አንጠራ ምን ነው ያ አላህ ማስረጃው በቁርአን በፈልግ አላህ ጀለ ወላ ቁርአን ላይ ወላ ተደሩና ወዳ እያን መጀላ ወሰው እነ ወድ ምኖች ናቸው ሳሌዎች ናቸው ኪፍላ እነ የጉስ ሳሌዎች ናቸው እነ የው ሳሌዎች ናቸው አላህ ጀለ ወላ ሰማ ይስመው في كتاب الله جل وعلا في كلام الله يጠራውና አንተ ለመራት ይፈልል አልከሶለ ማለት አብሬለ ማለት አናጀለ ማለት ቃጠለ ማለት ማቀው ነገር የለም ማሰጃ የለም በቃኔ አንጠራ ማሰጃ የለም ማሰጃ ሰው አንተ ራስ የለም አንተ ራሱ ዓሊም ሳትሆን ዓሊም ነኝ ብለው ወንበር ላይ ቁጭ ብለሃል ዒልም ሳይኖር ዒልም አለኝ ቁጭ ብለሃል ቁርአኑን ተሳታው አውቃለሁ ብለው ቁጭ ብለሃል ማይስ ታውቀው እንተ ለማዱ ጎግልና ፈልግ የጎግል ዑለማ ሁላ አያፍሩም ጭራሽ እፍረቱን ካን የለበትም
ጎግል ላይ ሰርች አድርጋችኋለሁ ብላ ጎግል ላይ አንተ አልከቶ ሊያስቀምጥ ፈልጋለህ ያ ማይት እኔ አለው ይባል ፈልጌ ማንሳለሁ ጎግል ላይ ራሱ ባስ አድርጋችኋለሁ አለ هل google عالم هل عنده كتاب الله هل عنده سنة النبي عليه الصلاة والسلام هل عنده فهم الكتاب والسنة هل عنده فهم سلفنا الصالح قال لا قرآن google ላይ አለ እንዴ የቁርአን አገነዘብ google ላይ ታገኘዋለህ እንዴ ባታርጋችኋለሁ ኢባስ كتاب الله جل وعلا سنة النبي عليه الصلاة والسلام وتفاسير العلماء وأقوال السلف انتبه كيف وقال أفرأيتم اللات والعزى بوتا تسكوا الله يا وسالنا وقال عيسى من يريد من ذي الخلصة كذي الخلصة عندهم يا تعرف من نوال النبي عليه الصلاة والسلام وندم بيا بوتا عبد الله مولتو أباس كاتو كروني لان سويو عالم سو راسل عالم روك قولوا على الحكم لان ميتو እዛን ዲናችን የሰውይት ጉዳያችን ልቅ ቦታ ተጠዋላ ይወጡላ በአሁኑ ዘመን ያው የሁሉ ጣፍቶ ሰው ከተውሂድ ጋር ቦታ ተራሪቆ የለም ካገኘ ሁሉ አግበሰብታል ካገኘ ሁሉ ይሄዳል ካገኘ ሁሉ አብሮ ይሄዳል ለሰው አይናገር ቆይን ማህበረሰብ በሽርክ ያሻረከ አይታችሁ ተጥብላችሁ ተውታላችሁ የነገራት አላህ መላችሁ ነገ ቀብሉ ገቡ አይደለም ለምን ጸጥ ስላለ ተናገር ቁጭ አድርጋችሁ ተናገር በየቦታው ያለው ሽርክ ሚተው ሽርኮችን ለዚህ ማህበረሰብ በሚቻለው አቅም ግዴታ ደስ ላይ በናገር ሙሐደራ ላይ መናገር በየቦታው ለዚህ ማህበረሰብ በድረስከበት አጋጣሚ ማስተማር ግድላል ወንድሜ የራህመት ወርቁ አላህ ነው የሚያመጣው ታውቃለህ አሁን በዚህ ሰዓት ዝናብ ታጥቷል እንደምትመለከቱት ዝናብ ታጥቶ የተሳጣበት ሚና ተውሂድን መተው ሽርክን ማንገስ ነበር ሰው ግን አሁን ከፊሉ ሼኮች እንዲሄዳል ከፊሉ እንጨት እንዲሄድና አይወኛ ትናንትና እንጨት ወጥቶብና አፍልታል አይው ዛሬ ዝናብ መጣል ይላል አይው ፈለንበት ነው ኢተኹላህ ይወጡላ አላህ ስለዚህ በየቦታው ወሲያዬ በየቦታው ውሳኔ ብለው ቁጭ ያሉ ሰዎች ይህን ሀቅ ለምንድን ነው የምትደብቁት ከሰው አላህ ይሻላችሁ ከሰው ተውሂድ ይሻላችሁ ከሰው ሱና ይሻላችሁ ሰው ቢረዳችሁ ገንዘብ ነው ሰው ቢረዳችሁ ብር ነው ሰው ቢረዳችሁ ጥሩ ምላስን ነው እናንተን አይሰድባችሁ እናንተን አይነካችሁ እነገሌ ጥሩ ናቸው እንደሳቸው አይነት ዓሊም የለም አለ ካለ ዘንድ ጃሂል ከሰው ዘንድ ዓሊም አላህ ይጠብቃል ከሰው ዘንድ ዓሊም ካለ ዘንድ ጃሂል ምን ያደርጋል አይወጡላ بالله عليك ካለ ዘንድ ጃሂል ሆነ ከሰው ዘንድ ዓሊም ቢል ምን ያደርግልሃል ካለ ዘንድ ተዋርተ ዝቅ ብለ ከሰው ዘንድ ከፍ ብትል ምን ያደርግላችኋል ሰው ተቅሏችሁ አላህ ቢያሳንሳችሁ ምን ያደርግላችኋል ከሰው ሆናችሁ አላህ ብትለቁ ምን ያደርግላችኋል ይህን ማህበረሰብ ሊቁላት ትልተሉብን ሐቁን ተናገር ሰው አላዋቂ አልገባው አላወቀ ሸነ ብሎ ሰውን ይዘዋል እነሽ ገለ ይናገሩ ምንሃል ማሰጃ እነሻ እነገለ እማ ጃይናተ ወይማ ጥቅም ፈላጊናተ ወይማ እናንተን ፊትን ይፈልጉ ነው ለአላህ ብለው አይደለም አለቅ ሰው እንዳይበታታ አንድም ቢሆን አካባቢያችን ተስማምቶ እንዲሄድ ይላል ያው ለዚህ ዘማን እኮ መናገር አክሶ አይደለም ilmuም ከኛ ጋር ነው ያለፈው ካልሶ ጋር አላለፈም ilmu ይሰሙኛ ሼጊ ካልሶ ጋር ilm አላለፈም እንደው ካልሶ ጋር ilmu ቢያልፍ ኖር እኮ ያውቁት ነበር አላወቁትም እኮ ከኛ ጋር ilmu والله ነው ምን እንደነ ሰው ilmu አላለፈበት ማለቀ ilmu አውቆ ዲን ተምሮ በዲኑ ማይሰራ ፈጃሂ ما يتنام جاهل كيف إلا وقال الجميع خير وأعرض عن الجاهل ما سجك فلك أمت على وندم إلي بدأ ما ورا لنا مثلا وقال وأعرض عن الجاهلين عبد الله وصفاته هم المشركون مشركون الله بالشجاعة ملاكمون يا قالوا يا كون سماهم بالجاهلين مع علمهم أن الأجر والمعبود بالحق لكن عاندوا الحق الله بهالك تمنى كده إياه وقول سلسة الجاهل على شاء الله جل وعلا شفتم العالم إذا لم يعمل بعلم وجاهل كان يبرفا كبرد كذا جافر الله فمن دمي
እነን ቀራቶች አሪፍ ስለዚህ በየቦታው ያላችሁ ኡስታዝ ለምትሉ ጥንቃቄ አድርጉ በገጠርም ያለ በከተማም ይሄን ነገር መናገር ያስፈልጋል አማና አለብን አለቅ የዚሁ ቀርተ ቁጭ በመታስቀረው ቀርተ ቁጭ ብለ ደዋ ምታደርገው ምታስተምረው አማና ተሸክማ ነው የዚህ ማህበረሰብ ያላዋቂ ማህበረሰብ አማና ተሸክማችሁ ትከታቀሱ እኔ አማና አላህ ሸከመ ሰው አላሸከመም ይገባል ኡስታዝ አላሸከመም ሰው አላሸከመም ያሸከመ አላህ ጀለ ወዐላ አላህ ያሸከመ አማና ካተዋጣ ካለ ተዋጣ እንግዲህ አያገባል የሰው አማና መሰላችሁ እንዴ የአላህ አማና እኮ ይባላል የአላህ አማና ከማንም አማና ይበልጣል አማናን አድርግ የአላህ ጀለ ሰጣችሁ አደሬታ ይህን ባዛው ፈጽሞ ይወጡላ ስለዚህ በአሁኑ ዘመን ሰው ትቶታል በዚህ መሰል ከላይ ብቻ ተውሂድ ማለት ያመጣና ለዚህ ለምስኪን ማህበረሰብ ነብዩ አለይሂ ሰላቱ ወሰለም ሶስት ቦታ እንጂ ጓዝን ጠቅሎ ግመልን ጭኖ መሄድ አይፈቀድም ብለዋል የመካ መስጂድ የመዲና መስጂድና የግሳ መስጂድ